ስለዚህ የመጀመሪያው ንግግርን መመጠን ያስፈልጋል። ከዛ በኋላ በተቻለ ሁለተኛ አለመስገድ፣ ስግደት አይፈቀድም። አንዱ ፍትሐ ነገሥት በአንቀጸ ጸሎት ላይ በጸሎት አንቀጽ ላይ ከሚናገረው ነገር አንዱ እንድህረ ተመጥወተ ቁርባን ወይም ደግሞ ቁርባንን ከመቀበል በኋላ ወይም ከተቀበሉ በኋላ መስገድ አይገባም። ከቁርባን በኋላ ይከለከሉ ነገሮች እነዚህን ደግሞ እንመለከታለን። እንደው መጮህ ይከለከላል። አብዝቶ መጮህ፣ ምራቅ እስኪወጣ ድረስ አብዝቶ መናገር ይከለከላል። ከበሮ መምታት ይከለከላል። የጉልበት ሥራ መስራት፣ እነዚህ ነገሮች ይከለከላል። እስከሚመሽ የሚቀጥለው ቀን እስከሚገባ እስከ 12 ሰዓት የምናደርጋቸው ጥንቃቄዎች አሉ። የመጀመሪያው አብዝቶ መመገብ፣ አብዝቶ መብላት፣ አብዝቶ መጠጣት አያስፈልግም። ጥርስ ውስጥ ገብቶ ጥርስን ሊያደማ የሚችል ምግብን መመገብ የተከለከለ ነው። ሶስተኛ ጥፍርን፣ ፀጉርን መላጨትም ይሁን መቆረጥ የተከለከለ ነው። በቅርብ ጊዜ ከተቀበልን በቅርብ ጊዜያት እነዚህ ጸበል ተተን ከቤተክርስቲያን እስከምንወጣ ባሉት ጊዜያት ምራቅ መጥፋት አይገባም። ምክንያቱም ምራቃችን ላይ ሊኖር ስለሚችል ወይ ስጋ ወይ ደም። ስድስተኛው አብዝቶ መመገብ ይከለከላል። ከቁርባን በኋላ ይከለከሉ ነገሮች እነዚህን ደግሞ እንመለከታለን። ምንድነው የሚደረገው ከቁርባን በኋላ? አሁን ብዙ ሰው ከቆረበ በኋላ ስጋውን ደሙን ከተቀበለ በኋላ በቃ እኔ አልናገርም ብሎ አባታችሁ ነው ሁሉ ማይል ሰው አለ፣ ማይጸልይ ሰው፣ ማይዘምር ሰው፣ እነዚህን ሁሉ ማያደርጋል። አሁን እነዚህ አይከለከሉም። ጸሎት አይከለከልም። መጮህ ይከለከላል። አብዝቶ መጮህ፣ ምራቅ እስኪወጣ ድረስ አብዝቶ መናገር ይከለከላል። ከበሮ መምታት ይከለከላል። የጉልበት ሥራ መስራት፣ እነዚህ ነገሮች ይከለከላል። ለምሳሌ አንዱ ከሚከለከለው ከበሮ መምታት ነው። ምክንያቱም ላብ አለ፣ ደምም ሊወጣ ይችላል። አንዳንድ ጊዜ ከበሮ በኃይል የሚመቱ ሰዎች እጃቸው የሚደማ ሰዎች አሉ። ከከበሮ ጋር መጋጨት፣ ከሰዎች ጋር መጋጨት፣ አንዳንድ ጊዜ መውደቅም ጭምር በሚሽከረከሩበት ጊዜ እንደዚህ ሊያጋጥም ይችላል። ስለዚህ ስጋው ደግሞ የተቀበለ ሰው አርፎ ቁጭ ነው የሚለው። ሙሽራም ቢሆን ሌላም ቢሆን ሙሽራም ከበሮ አይመታም። በእለቱ ሙሽራ ንጉሥ ሆኖ ይቀመጣል እንጂ መንቀዥቀዥ መንቀልቀል የለበትም። እስከ 12 ሰዓት ድረስ ለምሳሌ ጠዋት ከሆነ የተቀበልነው ቅዱስ ስጋውን ክቡር ደሙን እስከሚመሽ የሚቀጥለው ቀን እስከሚገባ እስከ 12 ሰዓት የምናደርጋቸው ጥንቃቄዎች አሉ። የመጀመሪያው አብዝቶ መመገብ፣ አብዝቶ መብላት፣ አብዝቶ መጠጣት አያስፈልግም። ሊያስመልሰን ስለሚችል ነው፣ ሌላ ነገር አይደለም። አንዳንድ ሰዎች እንዳታስተርፍ ይሉታል። የተቀበሉ የመጣን ሰው የተዘጋጀውን ነገር ጨርስ አድርገህ ብለው ይላሉ። በጣም ነውር ነው። ቢያስተርፈው ይሻላል አብዝቶ በልቶ ከሚያስመልሰው ማለት ነው። ስለዚህ በመጠኑ መመገብ ያስፈልጋል። ሁለተኛ ጥፍርን አለመቁረጥ፣ ፀጉርንም አለማስተካከል። ምክንያቱም ደም ሊነጥበን ስለሚችል በዛ ቀን ሙሽራዎች ስለሆንን ማለት ነው። ሙሽራ ደግሞ የሚደረግለት እንክብካቤ አለ። ስለዚህ ያንን ነው እኛ የሰማይና የምድር ንጉሥ የክርስቶስ ሙሽሮች ስለሆንን የተቀበለ ሰው እነዚህን እንክብካቤዎች የሚደረግለት በዚህ ምክንያት ነው። ከልብስ አለመራቆት፣ ስንቆርብ የለበስነውን ልብስ እንደለበስን ነው መዋል ያለብን። ከልብሳችን ገላችንን ማራቆት የለብንም። ገላችንንም መታጠብ የለብንም። በውሃ ሰውነታችን መታጠብ የለብንም። ንጹህ ነን በዛን ወቅት ማለት ነው። ምንም እድፍ ቆሻሻ የለብንም ተብሎ ስለሚገመት በባዶ እግር መንገድ መሄድም አይቻልም። ቤት ውስጥም ቢሆን በባዶ እግር መሄድ፣ ምክንያቱም እግር ሊቆረጥ ሊደማ ስለሚችልና ደም ሊነጥብ ስለሚችል ማለት ነው። በእለቱ ሩቅ መንገድ መሄድ አይፈቀድም። ድካም ይኖራል፣ ላብ ይኖራል። ቅዱስ ሥጋውን ክቡር ደሙን ከተቀበሉ በኋላ መድከም ስለሌለ ማለት ነው። የዛን ዕለት ወደ ሸንጎ ወደ ፍርድ ቤት መሄድም አይቻልም። በፍርድ ቤት ውስጥ ጠብ፣ ክርክር፣ ሙግት ስላለ በዛን ቀን ሙግት፣ ጠብ፣ ክርክር መቅጠም ስለማይቻል ማለት ነው። ሥጋው ደሙን በተቀበሉበት ዕለት በዕለቱ መስገድም አይፈቀድም። ምክንያቱም ስንሰግድ ወዝ ድካም ሊኖር ስለሚችል ሥጋው ደሙ ከተቀበለ በኋላ አንድ ሰው መንግሥተ ሰማያትን ይወርሳል ተብሎ ስለሚገመት በዛም መስገድ እና መውደቅ መነሳት ስለሌለ ስግደት አይፈቀድም። በዕለቱ ሥጋው ደሙን የተቀበለ ሰው ማለት ነው በቀጥታ ወደ ቤቱ መግባት አለበት። ወደ ሌላ ቦታ መሄድ የለበትም። አይደለም ሥጋው ደሙን የተቀበለ ያስቀደሰም ሰው ቤተክርስቲያን ገዳም ተሳልሞ የመጣ ሰው በቀጥታ ወደ ቤት ነው መሄድ ያለበት፣ በረከቱን ይዞ ቤት መግባት ስላለበት ማለት ነው። በቅርብ ጊዜ ከተቀበልን በቅርብ ጊዜያት እነዚህ ጸበል ተተን ከቤተክርስቲያን እስከምንወጣ ባሉት ጊዜያት ምራቅ መጥፋት አይገባም። ምክንያቱም ምራቃችን ላይ ሊኖር ስለሚችል ወይ ስጋ ወይ ደም፣ ይሄ ዝም ብሎ አካላዊ በሆነ ትንተና ስንተነት ነው። ነገር ግን
ለክብረ ስጋው ደግሞ የሚደረግ ነው። 60 ዓመት ምራቁን ያልተፋ ሰው አለ። በረከቱ በሁላችንም ላይ ይደርብን። 60 ዓመት ለክብረ ስጋው ደግሞ ማለት 60 ዓመት የተፋ ምራቆ ይላል። 60 ዓመት ሙሉ ምራቁን አልተፋም የሚልና እንደዚህ ስላችሁ ተሳስቶ አሁን ምራቅ መጥፋት ልምድ ያለባቸው ሰዎች አሉ። በመሰረቱ ምራቅ መጥፋት ነውር ነው። ሰው ፊት አይተፋም፣ ያልሆነ ቦታ አይተፋም። እንደ ንቀት ማሳያ ነው። ትክክል አይደለም። ስለዚህ ምራቅ መጥፋት አንዱ ቅዱስ ስጋውን ክቡር ደሙን ያለማክበር ምልክትም ጭምር ነውና ለክብረ ስጋው ደሙ ሲባል ምራቅ መጥፋት አይገባም። ግን በስህተት አንድ ነገር አይተን ያው ሰውነታችን ሲጸየፍ ይሄ ምላሳችን ውስጥ ያለው አሲዲክ ጠባይ ማመንጨት ይጀምራል። ምራቅ ያመነጫል። በምናያቸው ነገሮች አይምሯችን ውስጥ መጥፎ ነገር ሲፈጠር በዚህ ምክንያት አፋችን ይሞላልና በዛ ምክንያት ምራቅ የተፉ ሰዎች ኃጢአት አድርገዋል ማለት አይደለም። ለቀኖና ማያበቅ ማለት ቆርቤ ምራቄን ተፍቻለሁ ተብሎ ለንስሐ አባት ሊነገር የሚችልም ኃጢአት አይደለም። ግን ስጋውን ደሙን ስለማክበር ግን ምራቅ አይተፋ፣ ተሳስተው ግን ምራቃቸውን የተፉ ኃጢአት ነው ማለት አይደለም። ምክንያቱም ይህን የምናገረው ብዙዎቹ ይጨነቃሉ። በቃ ስጋውን ደሙን ከተቀበሉ በኋላ እነዚህ አይነት ስህተቶችን ሲሰሩ በቃ እንደዚህ ሆንኩኝ እኮ ብለው ቁርባኑ እንዲሆነ የሚጠይቁን ስላሉ መምህር ተሳስቼ ምራቄን ተፍቻለሁኝ ቅድምና እንደው ይፈርስብኛል ቁርባኑ ብለው የሚጨነቁ ሰዎች አሉ። በዛ ደረጃ እንዲሆን አይደለም። እግዚአብሔርን በዚህ ደረጃም ጨካኝ አምባገነን አድርገን እንድናስበውም አይደለም። ግን ለክብረ ስጋው ደግሞ የተሰራ ስርዓት ነው፣ ዶግማ አይደለም። እና አምስተኛው ምራቅ መጥፋት ይከለከላል። ስድስተኛው አብዝቶ መመገብ ይከለከላል። አብዝቶ መመገብ የሚከለከልበት ምክንያት አብዝቶ በመመገብ ምክንያት አንደኛ የተለያዩ ነገሮች ይመጣሉ። ሰው አብዝቶ ሲመገብ ሰውነቱ በስቶ የተመገበውን ምግብ የማስወጣት ጠባይ ሊኖረው ይችላል። ምንም የምንወደው ምግብም ቢሆን ከመጠን በላይ ከተመገብነው ትውከት ሊሆን ይችላል። ሌሎች ነገሮች ሊያስቸግሩ ይችላሉ። ሆዱን ሊታመም ይችላል። ሊረበሽ ይችላል። ጨጓራው ከሚሸከመው በላይ ሊሆን ይችላል። በዚህ ምክንያት ለሌሎች ነገሮች ይጋለጣል፣ ምቾቱን ያጣል። እና በዚህ ምክንያት ስጋውን ደሙን ተቀብዬ እንዴት እንዲሆናል የሚል ጥርጥር ውስጥም ሊገባ ይችላል። ስለዚህ አብዝቶ መመገብ አይገባም። የመጀመሪያው። ሁለተኛው ሰው አብዝቶ ከተመገበ ለፈተና ይጋለጣል። ይሄ ማለት ሁል ጊዜ የምንመገበው ምግብ የምንጠጣው መጠጥ እንደሚታወቀው ወደ ኢነርጂ ፎርም ይቀየራል፣ ወደ ደማችን ይወሰዳል። ያ ደማችን ሲሞላ ኃጢአት ያሰራናል። ግልጽ። ይህን አረጋዊ መንፈሳዊ የሚባል ሰው ሲናገር ይትብላ ብዙሃ ከመያጽቀ ደዌ ዝሙት ይላል። የዝሙት በሽታ እንዳያጠቃ ከፈለክ ብዙ አትብላ ይላል። እስመ ኩሎሙ ኃጣው ይፈለፍሉ ማዘቅተ ከርስ ርሂብ ይላል። ሁሉም ኃጢአቶች የሚመነጩት ከሰፊ ሆድ ነው ይላል። ልብላ ልብላ ከሚል ከጥጋበኛ ሆድ ነው የሚመነጩት ይላል። እና ሁልጊዜ ጥጋብ ከባድ ነው። አብዝቶ መመገብ፣ አብዝቶ መብላት፣ መጠጣት እነዚህ ነገሮች ወደ ኃጢአት ይወስዳሉ። የዝሙት ሐሳብን ያመጣል። በዚህ ምክንያት የቆረበው ሰው በቆረበበት ቀን ለኃጢአት ራሱ ሊጋለጥ ይችላል። ስለዚህ አብዝቶ መመገብ ይከለከላል። ሰባተኛ ሸክም መሸከም ይከለከላል። የትኛውም አይነት ሸክም፣ የሚከብድ ሸክም፣ ላብ ሊያመጣ የሚችል ሸክም ይሄን መሸከም ይከለከላል። ስምንተኛ መታጠብ እስከ ማታ ድረስ ይከለከላል፣ እስከ መኝታ ሰዓት ድረስ። ይህንን በትክክል ማስቀመጥ ሊከብድ ይችላል። ሰዓቱን ማታ 2 ሰዓት የሚተኛ ሰው ሊኖር ይችላል። እስከ ምሽት 3 ሰዓት እስከ 4 ሰዓት የሚቆይ ሰው ሊሆን ይችላል። ግን እስከ ማታ ድረስ መታጠብ ይከለከላል። ግን እንደዚህ ደግሞ ሲባል እጁን አንዳች እንደው አድርገው ቆሻሻ ነገር ቢነካው ያን ቆሻሻ ነገር ማስወገድ የለበትም ማለት አይደለም። ምናልባት ያንን እጁ የነካውን ቆሻሻ ነገር በሶፍት ማስወገድ ከቻለ እሰየው። ያለዚያም ደግሞ እነዚህ እርጥብ አልኮሊክ ነገር ያላቸው እነዚህ እንደ ዲስኢንፌክታንት አይነት ነገሮች እነሱን መጠቀም ከቻለም እሰየው። ያ ካልሆነ ግን መታጠብም ይችላል። ሊጎዳው የሚችል አይነት ከሆነ ስለታጠብን አሁን ቅዱስ ሥጋውን ክቡር ደሙን ታጥበን እንደ ቆሻሻ ወርደን ነው ማለት አይደለም። እንደሱ አይደለም ጽንሰ ሐሳቡ። ዛሬ ስለቆረብኩኝ ሥጋውን ደሙን ስለተቀበልኩኝ ንጹህ ነኝ የማለት የሥጋው ደሙን ክብር የምንገልጥበት እንጂ እነዚህ የምናደርጋቸው ነገሮች በራሳቸው ኃጢአት ናቸው ማለት አይደለም። ይህንን በተሳሳተ መንገድ እንዳትረዱት ነው ጥንቃቄ እያደረኩ ያለሁት። እና ማታ ላይ ግን ልብስ እንቀይራለን፣ የቆረብንበት ልብስ እንቀይራለን፣ የመኝታ ልብሳችንን እንለብሳለን። ከዛ በኋላ እንተኛለን። አለቀ። በዚያ ሰዓት ግን መታጠብ ይቻላል። ከቆረብን በኋላ ልናደርጋቸው የሚገቡን 5 ጥንቃቄዎች። አንደኛ፣ የቆረበ ሰው እስከ 3ኛው ቀን ድረስ ከሚስቱ ጋራ ወይም ከባሏ ጋራ የግብረ ሥጋ ግንኙነት መፈጸም አይችልም፣ አትችልም፣ ዕለቱን ማለት ነው። በሁለተኛ ደረጃ አብዝቶ መብላት፣ መጠጣት ጥርስ ውስጥ ገብቶ ጥርስን ሊያደማ
የሚችል ምግብን መመገብ የተከለከለ ነው። ሶስተኛ ጥፍርን፣ ፀጉርን መላጨትም ይሁን መቆረጥ የተከለከለ ነው። አራተኛ ሰውነትን በሙሉም ይሁን በከፊል እጅና እግርንም ይሁን ወይም ፊትን እስከ ማግስቱ ጧት ድረስ መታጠብ የተከለከለ ነው። አምስተኛ የቆረበ ሰው ከልብስ መራቆት ወይም የቆረበበትን ልብሱን ጥሎ ራቁቱን መቆም የተከለከለ ነው። ሥርዓተ ቅዳሴ ቁጥር 166 ላይ ይህንን ድንጋጌ ይደነግጋል ማለት ነው። እንግዲህ በዚህ የመጀመሪያው ንግግርን መመጠን ያስፈልጋል። ከዛ በኋላ በተቻለ በነገራችን ላይ ንግግርን መመጠን ስላችሁ አንድ ነገርም ትዝ አለኝ። የቆረቡ ሰዎች አባታችን የማይሉ ሰዎች አፋቸውን አፍነው ንግግርን መመጠን ነው ያልኩት እንጂ የእግዚአብሔርን ቃል መናገር አለመናገር ማለት አይደለም። አባታችን ሆይ በሰማያት የምትኖር የሚለውን ሊባል ይችላል። አሜን ሊባል ይችላል። መዝሙር ሊዘመር ይችላል። በአግባቡ በስርዓቱ እነዚህ ነገሮች ሊደረጉ ይችላሉ። ንግግሩ ደግሞ ይሄ ብቻ ሳይሆን በምንጮህበት ጊዜ ምራቅ ከአፍ ጠብ ይላል። አሁን አንዳንድ ጊዜ እኔም ስናገር እንደዚህ አይነት ነገሮች አሉ። በኃይል ስወረውር ምራቅ ሊታይ ይችላል። ሰዎች ንግግራቸውን ባለመመጠናቸው ምክንያት ምራቅ ከአፋቸው ይወጣል። ሁለተኛ አለመስገድ፣ ስግደት አይፈቀድም። አንዱ ፍትሐ ነገሥት በአንቀጸ ጸሎት ላይ በጸሎት አንቀጽ ላይ ከሚናገረው ነገር አንዱ እምድኅረ ተመጥወተ ቁርባን ወይም ደግሞ ቁርባንን ከመቀበል በኋላ ወይም ከተቀበሉ በኋላ መስገድ አይገባም። ስለዚህ አለመስገድ፣ ከቆረብን በኋላ አለመስገድ። ሶስተኛ ሩቅ መንገድ አለመጓዝ። መንገደ ቀዳም ተብሎ የሚጠራ አለ በጥንቱ ስርዓት። ቅዳሜ አይሁዳውያን የሚጓዙበት ቅዳሜ ቀን ብቻ እና ያችን ያህል መጓዝ እንጂ ከዛ ውጭ በጣም ሩቅ መንገድ መጓዝ በየመንገዱ የሚያጋጥሙ ነገሮች ስለሚኖሩ አሁንም ለክብረ ስጋው ደግሞ ሲባል ሩቅ መንገድ አለመጓዝ። አራተኛ ምራቅ አለመጥፋት፣ ቅድም እንደገለጥኩት። አምስተኛ ደግሞ አብዝቶ አለመመገብ፣ አብዝቶ አለመብላት፣ በጣም ሆዳም አለመሆን። ቢቻል አለማስተረፍ፣ ቅድም የገለጥኩላችሁ። ለምንድነው አለማስተረፍ የሚባለው? አሁንም ለክብረ ስጋው ደግሞ ቅድም እንዳልኳችሁ ምሳሌነት አለው። እንዳታስተርፉ አንድ በግ እንድትጨርሱ ሁናችሁ ተሰብስባችሁ ብሉ ነው የተባለው ኦሪት ዘጸአት ምዕራፍ 12 ላይ እና የምትጨርሰውን ብላ፣ ቆርባን ቅዱስ ስጋውን ክቡር ደሙን ተቀብላል። ስለዚህ መጨረስ የምትችለው ምግብ በመጠን አስቀርብ። እሱ ብቻ ሳይሆን በጣም ጥግብ እስከምትሉ አትብሉ። ለምንድን ነው እስከምንጠግብ እንዳንበላ የታዘዝ ነው? ለምንድን ነው ቢባል አልጠግባይ ይባላል። ምን ሲል ያድራል? ሲተፋ ያድራል ይባላል አልጠግባይ። እና ስለዚህ የሚከሰቱ ነገሮች አሉ ማለት ነው። አንድ ሰው ቆርቧል፣ ስጋውን ደግሞ ተቀብሏል። ዝም ብሎ አገኘሁ ብሎ ደግሞ ይደገስለታል። አዲስ አበባ ደስ የሚለው የቆረበ ሰው ብዙ ምግብ ብፌ ሁሉ ተደርድረው የሚጠብቀው አለ። እንደዛ ከሆነ እየቆረብን እንመጣለን ወደ እናንተ ቤት። እና አብዝቶ አለመመገብ የሚከሰቱ ነገሮች አሉ። በአጠቃላይ ጥጋብን ተከትለው ቅድም ያላቸው ጭምር ለምሳሌ ህልመ ሌሊት ራሱ ሊከሰት ይችላል፣ አብዝቶ በመመገብ ምክንያት የሚመጡ። ስለዚህ አብዝቶ አለመመገብ፣ በተቻለ መጠን አለማስተረፍ። ግን እናንተ ያስተረፋችሁትን ሰው ሌላ ሰው በላው ማለት ኃጢአት ሰራችሁ ማለት ግን አይደለም። በዚህ ነው የሚጨነቅ ሰው አለ። በቃ አሁን ተሳስቶ አንድ ሰው ለምሳሌ ምራቁን ራሱ ረስቶት ምራቁን ቢተፋ ወይ ብሎ ቀኑ ሙሉ ትልቅ ኃጢአት ሰራው ብሎ ሲጸጸት የሚል ሰው አይደለም። ኃጢአት አይደለም። ለክብረ ስጋው ደግሞ ማድረግ የሚገባንን ማድረግ፣ ከአይምሯችን ቁጥጥር ውጭ ሆነው የተደረጉት ነገሮች እነሱ ግን ሲኦል ያስገባሉ፣ መንግስተ ሰማያት ይከለክላሉ ማለት ግን አይደለም። እንደዚህ ነው ጥቃቅን ነገሮችን እየቆጠራችሁ በቃ ዛሬ እንደቆረብን አይቆጠርም ሌላ ኃጢአት ሰራን እያላችሁ በጌታ ስጋ ላይ ሌላ በደል እየጨመራችሁ እንድትቆዩ አይደለም። እነዚህ ነገሮች በተቻለ አለማድረግ፣ ተሳስተው ከሆነ ደግሞ እግዚአብሔር የሚያውቀው ነገር ነውና ሰውነታችንንም ራሱ የፈጠረው ስለሆነ የሚያውቀው ነው። ከዛ አንጻር መረዳት ነው። አብዝቶ አለመመገብ፣ ሸክም አለመሸከም፣ ከባድ ሸክም አለመሸከም። ለምንድነው ከባድ ሸክም አለመሸከም የሚባለው ቢባል ላብ ይወጣል። ከባድ ሸክም የተሸከሙ ሰዎች ሊወድቁ ይችላሉ፣ ደም ሊፈሳቸው ይችላል፣ እንቅፋት ሊመታቸው ይችላል፣ ሊደሙ ይችላሉ፣ የተለያዩ ነገሮች ሊከሰቱ ይችላሉ። ስለዚህ አሁንም ለክብረ ስጋው ደሙና ለውጤቱም ጭምር ሲባል ከባድ ሸክም አለመሸከም። ይሄ ለስጋው ደሙ ብቻ አይደለም። በጥንቱ ስርዓት በሰንበት ቀን በእሁድ ቀን ኢታብኡ ጾረ ክቡደ ውስተ ሀዋሁ ያለ ኢየሩሳሌም ይላል ኤርምያስ ሲናገር፣ ወደ ኢየሩሳሌም ከባድ ሸክም ተሸክማችሁ አታስገቡ። አንዱ መጻጉዕ የተከሰሰበት አልጋ ተሸክሞ ነው በሰንበት ቀንና ከባድ ሸክም እንዴት ትሸክማለህ በሰንበት ቀን ተብሎ አንዱ ትኩረት የሳበበት ምክንያት እሱ ነው። እና በሰንበት ቀን ከባድ ሸክም አይሸከሙ።
ቅዱስ ሥጋውን ክቡር ደሙን የተቀበላችሁበት ቀን ሰንበት ነው። ምንድነው አልኳችሁ? ሰንበት ነው። የቆረባችሁበት ቀን ሰንበት ነው። ሰኞም ቢሆን ምንድነው? ማክሰኞም ቢሆን ሮብም፣ ሐሙስም፣ ዓርብም ቢሆን የቆረባችሁበት ቀን ምንድነው? ሰንበት ማለት ረፍት ማለት ነው። ያ ማለት የጌታን ሥጋና ደም ተቀብለን የጌታ አካል ሆነን ፍጹም ረፍት ያገኘንበት ስለሆነ ከበደል ያው ሸክማችሁ የከበዳችሁ ወደ እኔ ኑ እኔ ምን እላችኋለሁ ያን የፈጸምንበት ስለሆነ ረፍት ሰንበት ተብሎ ነው የሚጠራው። በዚህ ምክንያት ከባድ ሸክም መሸከም አይፈቀድም ከቅዱስ ሥጋውና ክቡር ደሙ በኋላ። ሰባተኛ እስከ ማታ ድረስ አለመታጠብ። እስከ ማታ ድረስ አለመታጠብ የሚለው ምንን የሚያሳይ ነው? አሁንም ስንታጠበው የጌታ ሥጋና ደም ልክ እንደሌላው ነገር ከሰውነታችን እየታጠበ ይፈሳል ማለት አይደለም። የጌታ ሥጋና ደም ከሥጋችን ከደማችን ጋር የሚዋሃድ ነው። ልክ ስትታጠበው ደምህ እንደማይወጣ ሁሉ ስትታጠብ የጌታ ሥጋና ደም ከአንተ አካል እየተቀረፈ የሚወርድ አይደለም። እንደዚህ ዝቅ አድርጎ የጌታ ሥጋና ደም አይታሰብም። ለምንድን ነው የማንታጠበው ሲባል በጌታ ሥጋና ደም ተቀድሰናል። አስቀድመን ለዛ የሚያበቃንን ዝግጅቶች አድርገን ስለሆነ የተቀበልነው በዛ ቀን እኛ የተለየነን ንጹሐንን ቅዱሳንን። ስለዚህም እርፍ ብለን እንውላለን። እስከ ማታ ድረስ አንታጠብም፣ ልብስ አንቀይርም። የተቀበልንበትን እንግዲህ ከማታ በኋላ ያሉት ጊዜያት እንደ ሁኔታው ሊሆን ይችላል። ምክንያቱም ከዛ በኋላ ያለው ሌሊት ነው። ያንን ለብሰን ልንተኛም የማይገባ ሊሆን ይችላል። ምክንያቱም ቅድም እንዳልኩት ሌሊቶች አሉ፣ ሌሎች ነገሮች አሉ፣ ከአካላችን ጋር ተገናኝተው የሚመጡ ነገሮች ስላሉ ከዛ አንጻር ከማታ በኋላ ያለው ጊዜ የሌላ ቀን ነው። እስከ ማታ ድረስ ባለው ጊዜ ግን አሁን ኦሪት ዘሌዋውያንን ቅድም ያልኳቸው 15ን መለኪያ አድርጎ ምልክት አድርጎ የሚያስቀምጠው ማታ የሚለው እስከ ማታ እስከ 12 ሰዓት እስከ 12 ሰዓት እንደዚህ ያሉትን ጊዜዎች ነው የሚያስቀምጠው። 9 ሰዓት ሊሆን ይችላል እኮ ሰውየው ከቅዳሴ የወጣው ግን እስከ ማታ በሚል ተቀምጧል። ስለዚህ እስከ ማታ ባለው ጊዜ አንታጠብም፣ ገላችንን አንታጠብም፣ እስከ ማታ ባለው ጊዜ ልብስ አንቀይርም። እነዚህ ነገሮች ክልክል ናቸው። 8ኛ እነዚህን 8ቱን ነገሮች ማድረግ ከቻልን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ቅዱስ ሥጋ ክቡር ደም ሰጠን፣ ክብር ሰጠን ማለት ነው።